ጤና ይስጥልኝ አድማጭ ተመልካቾቻችን፣ ሰበር ዜና አለን። የሲዳማ ዳያስፖራ ማህበር በወቅታዊ ጉዳይ ላይ ያወጣው የአቋም መግለጫ የሲዳማ ህዝብ ራሱን በራሱ ለማስተዳደርና በሀገሩ የጋራ ጉዳዮች ላይ በእኩልነት ለመወሰን የሚያስችለውን ክልል ለማዋቀር የተከተለውን ህገ መንግስታዊ አካሄድ መላው የሀገራችን ህዝቦች እንዲሁም የዓለም አቀፍ ማህበረሰብ የሚገነዘበው ነው። በሂደቱ የህዝባችን ፍጹም ሰላማዊና ህጋዊ አካሄድ ግራ ያጋባቸው አካላት ባገኙት አጋጣሚ ሁሉ የህዝቡን ሰላም ለማደፍረስ ሲታትሩ ቆይተዋል። የተጀመረው ሰላማዊ ጉዞ እንዲስተጓጎል እነዚህ አካላት ተደራጅተው ገንዘብ መድበውና ሚዲያ አሰማርተው ተንቀሳቅሰዋል። ህዝቡን በማስተዳደር ስም በስልጣን ላይ የተቀመጠው መንግስት በበኩሉ ለህዝባዊ ጥያቄ ምላሽ ከመስጠት ይልቅ እነዚህን አካላት በማማከር በማበረታታት የዘመቻው ተባባሪና አስፈጻሚ በመሆን ጸረ ህዝባዊ አቋሙን በተለያዩ መድረኮችና በፈጸማቸው ነውረኛ ወንጀሎች አሳይቷል። በዚህም ከ140 በላይ ንጹሃን ዜጎች ውድ ሕይወታቸውን ፊት ለፊት በተተኮሰ ጥይትና በከባድ መሳሪያ በተወሰደ እርምጃ አጥተዋል። የህዝቡን ድምፅ በማስተጋባታቸው ከተሰዉ ወገኖቻችን በተጨማሪ ከ1000 በላይ እስረኞች ከሐዋሳ እስከ ጭሬ ባሉ የሲዳማ ከተሞችና ወረዳዎች በፌዴራል መንግስት መመሪያና በኮማንድ ፖስቱ አስፈጻሚነት በእስር ቤት ኢሰብአዊ በሆነ አያያዝ እየተንገላቱም ይገኛሉ። ክልሉን እያስተዳደረ እንደሆነ የሚናገረው ደኢህዴንም በድርጅቱ ጉባኤ የወሰነው ውሳኔ እንዲፈጸም ግፊት ከማድረግ ይልቅ የመብት ጥያቄ የጠየቀውን ህዝብ የሚሳደቡ ስርዓተ ቢስና ኢትዮጵያዊ ባህል እና ሞራል የጎደላቸው ከህሊናቸው ይልቅ ሆዳቸውን የሚያደምጡ አባላቱን ሰብስቦ ለህዝባችን ያለውን ከፍተኛ ንቀት ደጋግሞ አሳይቷል። ህዝቡን ለአመጽ በመቀስቀስ አንድ ህዝብ በሌላው ህዝብ ላይ በጠላትነት እንዲነሳ በማድረግ ከሚገኘው ርካሽ የፖለቲካ ትርፍ ስልጣን ማራዘም ለጊዜው ጠቃሚ ቢመስልም የህዝብን ጥቅም በዚህ መንገድ ማስጠበቅ ስለማይቻል መንግስት የጀመረውን ህዝባዊ ትንኮሳ በአስቸኳይ ማቆም ይኖርበታል። የሲዳማ ተወላጅ ኢትዮጵያውያን የዳያስፖራ ማህበር ከላይ በተነሱ ጉዳዮች ላይ በስፋት በመምከር በነሐሴ 22 2019 ዓ.ም ባለ 7 ነጥብ የአቋም መግለጫ እንደሚከተለው አውጥቷል። አንደኛ፣ ህጋዊ የመብት ጥያቄ በሰላማዊ መንገድ ያቀረበውን ህዝብ ለመግደል የተላከው የመንግስት ወታደር አካባቢውን በአስቸኳይ ለቆ እንዲወጣ እንጠይቃለን። የአገር ዳር ድንበር እንዳይፈርስ ለህዝቡ ደህንነት ዘብ እንዲቆም የተደራጀው ሰራዊት ሲዳማ ብቻ በመሆናቸው እየመረጠ የጨፈጨፋቸውን ዜጎች ሙሉ መረጃ መንግስት ለህዝቡ ይፋ እንዲያደርግ እንጠይቃለን። ሁለተኛ፣ የሲዳማ ህዝብ ራሱን በራሱ ለማስተዳደር የጀመረውን ሂደት ለማዘግየትና ለማደናቀፍ የሚንቀሳቀሱ ማናቸውም አካላት ከድርጊታቸው እንዲታቀቡ እየጠየቅን የምርጫ ቦርድ ያስቀመጠው የ5 ወራት የጊዜ ገደብ ከመቃረቡ በፊት ሪፍረንደሙን ለማካሄድ የሚያስችሉ ዝግጅቶችን እንዲያጠናቅቅ ከወዲሁ እናሳስባለን። ይህ ተግባራዊ ሳይሆን ቀርቶ ተመሳሳይ ጥፋት በህዝቡ ላይ እንዲደርስ ድጋሚ ስህተት በምርጫ ቦርዱ እንዳይፈጸም ከፍተኛ ጥንቃቄ ሊደረግ እንደሚያስፈልግም ከወዲሁ እናሳስባለን። ሶስተኛ፣ መንግስት ህዝባዊ ጥያቄን ለማፈን የሚወስዳቸውን እርምጃዎች ማለትም ህዝባዊ ሚዲያዎችን መዝጋት፣ ገለልተኛ ተቋማትና መገናኛ ብዙሃን እውነታውን እንዳይዘግቡ ማድረግ እንዲሁም እስራትና እንግልት በአስቸኳይ እንዲያቆም እንጠይቃለን። አራተኛ፣ በሲዳማ ውስጥ ተወልዳችሁ ያደጋችሁና በዚያው አካባቢ ኑሯችሁን ያደረጋችሁ ኢትዮጵያውያን በሙሉ ጥቅማችሁ ከሲዳማ ህዝብ ጥቅም ጋር የተሳሰረ መሆኑን ከመንግስትም ሆነ ከሌላው በተሻለ ትገነዘባላችሁ። በመሆኑም ህዝባችን የጠየቀው የመብት ጥያቄ እንዲመለስ ከህዝቡ ጎን ተሰልፋችሁ እያበረከታችሁ ያላችሁትን ድጋፍ አጠናክራችሁ እንድትቀጥሉ እየጠየቅን የማንነት ልዩነትን መነሻ በማድረግ ግጭቶችን በመቀስቀስ የተረጋጋ ሁኔታ እንዳይኖር የሚንቀሳቀሱ አካላትን በጋራ እንድትከላከሉ እናሳስባለን። የሲዳማ ህዝብ ለዘመናት አብሮ የመኖር ባህል በወሬና አሉባልታ የማይለወጥ በመሆኑ ጸረ ሲዳማ ዘመቻ የከፈታችሁ ኃይላት ወደ ልቦናችሁ እንድትመለሱና ከድርጊታችሁ እንድትታቀቡ እንጠይቃለን። አምስተኛ፣ የሲዳማ ህዝብ በወከላቸው ተወካዮቹ አማካኝነት በብሔሩ ምክር ቤት አጽድቆ በክልሉ ምክር ቤት አማካኝነት ጉዳዩ በሚመለከተው አካል ሪፍረንደም እንዲደራጅ ጠይቋል። ህዝበ ውሳኔውንም እንዲያደራጅ የሚጠበቅበት ምርጫ ቦርድ ይህ መግለጫ እስከወጣበት ዕለት ድረስ የህዝበ ውሳኔ ቀን አላሳወቀም። ደኢህዴን እንደ ድርጅት የክልሉ ምክር ቤት በኃላፊነት ከምርጫ ቦርድ ጋር በመነጋገር በተቀመጠው የጊዜ ገደብ ህዝበ ውሳኔ የማደራጀት ሥራ ከመስራት ይልቅ ከህዝቡ ፍላጎት ጎን የቆሙ የአመራር አባላትን ከስልጣን የማውረድ ዘመቻ ውስጥ ገብቷል።
ይህ ያረጀና ያፈጀ የድርጅቱ ባህልና ተግባር መሆኑ ቢታወቅም ደኢህዴን እንደ ድርጅት ለመለወጥ ዝግጅት የሌለውና ከላይ ወደ ታች የሚወርድለትን መመሪያ እየተቀበለ በማውረድ ብቻ በህዝቡ እየተተገበረ እንዲኖር የሚፈልግ ድርጅት መሆኑን የሀገራችን ህዝቦች እንዲገነዘቡ እናሳስባለን። የሲዳማ ህዝብ የጀመረው ትግል የሲዳማ አመራሮችን ከስልጣን በማውረድ የሚገታ ባለመሆኑ ህዝቡን ለአመጽና ለቁጣ ለማነሳሳት ድርጅቱ የሚወስዳቸው ጸረ ህዝብ እንቅስቃሴዎች በአስቸኳይ እንዲቆሙ እናሳስባለን። ስድስተኛ፣ አስፈጻሚውን አካል የመቆጣጠር ስልጣን ያለው የተወካዮች ምክር ቤት በሲዳማ ህዝብ ለቀረበው የብሔሩ የመብት ጥያቄ ህገ መንግስታዊ ጊዜውን ጠብቆ ምላሽ ባለመስጠቱ ለፈጸመው የህገ መንግስት ጥሰት ተጠያቂ ያደረገው አካል አለመኖሩ እጅግ አሳዛኝና አሳፋሪ ነው። በምርጫ ቦርድ የቀረበው ተጨማሪ የ5 ወራት ጊዜ አተገባበር ሁኔታ በምክር ቤቱ የቅርብ ክትትል እንዲደረግና በምርጫ ቦርዱ ያላለቁ ዝግጅቶች ካሉ እንዲጠናቀቁ ግፊት እንዲደረግ እንጠይቃለን። ሰባተኛ፣ በሰኔ ወር 2010 ዓ.ም በሐዋሳ ሻምና እናም በወላይታ ተፈጥሮ የነበረውን ግጭት ተከትሎ የተፈጠረውን አለመግባባት የሲዳማና የወላይታ የሀገር ሽማግሌዎች ከሃይማኖት አባቶች ጋር በጋራ ባደረጉት ከፍተኛ ጥረት ጉዳዩ በእርቀ ሰላም መጠናቀቁ ይታወቃል። በወቅቱ በሁለቱም ወገን ህዝቡን በማስተዳደር ላይ የሚገኙ አካላት ያለባቸው ችግር የወጣቱ ስሜታዊ መሆን፣ የሀገር ሽማግሌዎችና የሃይማኖት መሪዎች ድርሻቸውን በሚገባ ከመወጣት ጋር የተያያዙ ክፍተቶች ተደማምረው የተፈጠረ ችግር በመሆኑ ሰፊ ጊዜ ተወስዶ በወላይታ ሶዶና በሐዋሳ ከተማ በተለያዩ ጊዜያት በተካሄዱ የሽምግልና ምክክሮች እርቀ ሰላም እንዲወርድ ተደርጓል። ይህንን በህዝቦች መካከል የወረደውን እርቀ ሰላም ወደ ጎን በመተው የሲዳማ ዞን የምክር ቤት አባልና በደቡብ ክልል ሰራተኛና ማህበራዊ ቢሮ በምክትል የቢሮ ኃላፊነት ማዕረግ ደኢህዴን ራሱ በሰጠው ምደባ ተሰማርቶ እየሰራ የሚገኝ የቀድሞው የሐዋሳ ከተማ አስተዳደር ከንቲባ አቶ ቴዎድሮስ ገቢባን ከሚሰሩበት መስሪያ ቤት ሰሌዳ በሌለው መኪና በወታደር አግቶ መንግስት ወስዷቸዋል። በአሁኑ ጊዜ አቶ ቴዎድሮስ ወደ ሆሳና እንደተወሰዱና በዚያ የሐሰት ምስክሮች ለማቅረብ አመቺ እንደሚሆን በማሰብ የተመረጠ ከመሆኑ በተጨማሪ በቅርቡ የሃዲያና የሲዳማ ህዝቦች የያዟቸውን ተመሳሳይ አቋሞች በመለያየት በሁለቱ ወንድማማች ህዝቦች መካከል የአቋም ልዩነት እንደተፈጠረ ለማስመሰል የተደረገ ነውረኛ የፖለቲካ ድርጊት በመሆኑ በጽኑ እናወግዛለን። እንደዚህ አይነት የአፈና ድርጊት የለውጡ መንግስት የሰላምና የእርቅ ኮሚሽን አቋቁሜ በህዝቦች መካከል እርቅ አወርዳለሁ የሚለው ፕሮፓጋንዳ ህዝብን መደለያና ማታለያ መሆኑን ግልጽ ማሳያ ነው። ድርጊቱ የሲዳማን ህዝብ እንደ ህዝብ ለማሸማቀቅ ሆን ተብሎ በከፍተኛ የፖለቲካ አመራር እየተመራ የተፈጸመ መሆኑን የሲዳማ ህዝብ እንዲሁም የሲዳማ ዳያስፖራ ማህበር አባላት እንገነዘባለን። ዓላማውም በህዝብ ውስጥ ቁጣን በመቀስቀስ ሌላ ተጨማሪ ግጭት በመፍጠር የሲዳማ ህዝብ የወሰነውን ውሳኔ በጸጥታ ቅድመ ሁኔታ ለማዘግየት የታለመ ነው። በመሆኑም መንግስት በሽማግሌዎችና በሃይማኖት መሪዎች የተደረገውን እርቀ ሰላም ዕውቅና በመስጠት የህዝብ ሽማግሌዎችን የሲዳማና የወላይታ ህዝቦችን በማክበር አፋጣኝ የማስተካከያ እርምጃ እንዲወስድ እናሳስባለን። ይህም የሚገለጸው ከቀያቸው ታፍነው የተወሰዱት አቶ ቴዎድሮስ ገቢባ ወደ ቤተሰባቸውና ወደ ሥራ ገበታቸው ተመልሰው መደበኛ ሕይወታቸውን እንዲገፉ በማድረግ ነው። እርቅን የሚጠላ መንግስት የሰይጣን የዲያብሎስ ከመሆን ሌላ መጠሪያ አይኖረውም። ይህን ደግሞ ሰው የሆነ ፍጡር ብቻ ሳይሆን ፈጣሪም የሚታገለው ይሆናል። የሲዳማ ዳያስፖራ ማህበር ከመላው ዓለም ነሐሴ 22 2019 ዓ.ም